ፓብሎ ኤስኮባር ገና በልጅነቱ ነበር ሀብታም የመሆን እቅድን የነደፈው። እናም ገና በ14 ዓመቱ ወደ ወንጀል ተግባር ተሰማራ። በተለያዩ ሞተሮች ዝርፊያዎችና ንጥቂያዎችን በመፈጸም እንዲሁም የተለያዩ የቀብር ስፍራዎች በመገኘት ሐውልቶችን በመንቀል አጥቦና ስምን ፈቅፍቆ ቦርሾ አዲስ በማስመሰል እንደገና ለሌሎች ሰዎች በመሸጥ ተከኖበት ነበር። እንዲሁም የተለያዩ ኮንትሮባንድ ዕቃዎችን፣ የተከለከሉ ዕቃዎችን በሳይክል እየተዘዋወረ በመሸጥ ነበር ብሎ ስራውን የጀመረው። ከዛም አለፍ ሲል ጊዜ ያለፈባቸውን ሎተሪዎች በመሸጥ እንዲሁም ሐሰተኛ የተጭበረበሩ የትምህርት ማስረጃዎችን በመስራት አለፍ ሲልም የተለያዩ አደንዛዥ እጾችን በመዘዋወር በማስተላለፍና በመሸጥ የተካነበት ሆነ። ገና በ22 ዓመቱ ወደ ህገወጥ የእጽ ማዘዋወር ፊቱን አዞረ። ከመቅጽፈት በእግሩ ዶላሮችንም ሲግረፈረፍ አየ። ስለዚህ ለእጽ አዘዋዋሪ የሚሰራ ሳይሆን ራሱ የእጽ አዘዋዋሪ ለመሆን ወሰነ። ይህ ያላረከው ኤስኮባርም አለፍ ሲል የተለያዩ ሰዎችን በማገትና በመግደል እንዲሁም የተለያዩ አደንዛዥ እጾችን በማዘዋወር የተካነ አደንዛዥ እጽ አዘዋዋሪ ሆነ። እንዲሁም በአንድ ወቅት የዓለማችን 80% የእጽ አዘዋዋሪ ነበረ። አዎ ሰምታችሁኛል፣ 80%። በዓለማችን በአደንዛዥ እጽ ማዘዋወር እንደሱ የተሳካለት የለም ይባላል። እስኪ ስለ ፓብሎ ኤስኮባር አንዳንድ አስገራሚ መረጃዎችን ልንገራችሁ። ፓብሎ ኤስኮባር ገና በጎረምሳ ዕድሜው ነበረ የሰዎችን የመቃብር ድንጋይ በመፈንቀል እንደ አዲስ ቦርሾና ጠርቦ በመስራት ይሸጥ ነበር። የተለያዩ ፌክ ዲፕሎማዎችንም በመስራት ይሸጥ ነበር። አስገራሚ የሚያደርገው ግን በትምህርቱ ገፍቶ ተምሮ የአሜሪካን ዩኒቨርሲቲ ድረስ በመግባት የተማረ ቢሆንም ግን ትምህርቱን አቋርጦ ወጥቷል። በአንድ ወቅት የዓለማችንን 80% የሚደርሰውን የአደንዛዥ እጽ የሚሸጠው ፓብሎ ኤስኮባር ነበር። በቀንም ከ70 ሚሊዮን ዶላር በላይ፣ በሳምንት እስከ 420 ሚሊዮን ዶላር፣ በአመት ደግሞ እስከ 26 ቢሊዮን ዶላር የሚደርስ ገደማ ያስገባ ነበር። ኤስኮባር 5000 ሰዎች በላይ ሞት ምክንያት ከመሆኑም በላይ ከእነዚህ ውስጥ 200 ዳኞች፣ 1000 ፖሊሶች፣ ከ10 በላይ ጋዜጠኞች፣ 5 ባለስልጣናት፣ ለፕሬዝዳንትነት የሚወዳደሩ እጩ ፕሬዝዳንቶች በተራራ ፀሐይ አስገድሏቸዋል። በግድያ ወቅትም ሽማግሌ፣ ሕፃን እንዲመረጥ አያደርጉም። ከንፋስ በፈጠኑ ገዳዮቹ ሁሉንም እንዳልነበሩ ያደርጋቸዋል። እንደውም በአንድ ወቅት የእሱን ጉዳይ የተመለከቱ ዳኞች ወዲያውኑ እየተገደሉ ስለተቸገሩ በርካቶች የእሱን ጉዳይ ላለመመልከት ስራቸውን ለቀዋል። እንዲሁም አንዳንዶቹም ለሕይወታቸው በመስጋት ፍርድ ቤት ውስጥ እንደ ሌባና እንደ ወንበዴ ጭምብል ማክስ አድርገው ፍርድ ቤት ውስጥ ታይተዋል። በፎርብስ የዓለማችን የሀብታሞች ስም ዝርዝር ለ7 ተከታታይ ዓመታት ከ1987 እስከ 1993 ድረስ ሊመዘገብ ችሏል። እነሱም የ7ኛ ደረጃ ሰንጠረዥን የሰጡት በ30 ቢሊዮን ዶላር ብቻ ሲሆን እሱ ግን በአመት የሚያገኘው ከ126 ቢሊዮን ዶላር በላይ ይገመታል። እንደውም ብሩ ከመብዛቱ የተነሳ ምን ያህል ብር እንዳለው እንኳን ፓብሎ ራሱ እንኳን አያውቅም ነበረ። ገንዘቡ ዝም ብሎ እንደ ጎርፍ ይገባ ስለነበረ እነ ፓብሎን ይጨንቃቸው የነበረው ገንዘቡን የት እንደሚያስቀምጡትና የት ሊደብቁት እንደሚችሉ ነበር። ገንዘቡን በተለያዩ መንገዶች ለመደበቅ ሞክሮ ነበረ። በጣም ሚስጥሩ በተጠበቀው ዓለም አቀፍ በሆነው ታዋቂው በስዊስ ባንክም ለማስቀመጥ ሞክሯል። እሱም አልበቃም ሲለው በበርሚል እያረገ ድብቅ ቦታዎች አስቆፍሮ አስቀበረ። ይህ ያልበቃው ኤስኮባር በተለያዩ ቅንጡ በሆኑ ቤቶቹ በግድግዳ፣ በመሬት እንዲሁም በጣራ ላይ በኮርኒስ ውስጥ በተለያዩ ቦታዎች ተመሳስለው እየተሰሩ ብሮቹን ለመደበቅና ለማሸሽ ሞክሯል። ገንዘቡም እንደ ጉድ ጎርፍ ስለነበረ ለገንዘብ መጠቅለያ ብቻ እስከ 2500 ዶላር የሚደርስ በወር ያወጣ ነበር። አስቡት፣ ለአንድ ወር ብቻ ነው 2500 ዶላር ለገንዘብ መጠቅለያ ብቻ የሚያወጣው። በአንድ ወቅት ፓብሎ ኤስኮባር ከፖሊሶች ሽሽት ከፖሊሶች ተሰውሮ በሜዴን ተራራ ጫካዎች ተደብቆ ሳለ ሴት ልጁ ኢማኑኤላ በጣም ስለበረዳት እሷን ለማሞቅ ሲል ወደ 2 ሚሊዮን የሚደርስ ዶላር በማቃጠል እንደ ማገዶነት ተጠቅሞበታል። እሱ ብቻ አይደለም፣ ኮሎምቢያ በአንድ ወቅት ለአሜሪካ አሳልፋ እንዳትሰጠው ብቻ በሚል ፍራቻ 10 ቢሊዮን የሚደርስ የነበረባትን የአገር ዕዳ ሊከፍልላት ጠይቆ ነበረ። ከሀብቶቹ ደግሞ በጥቂቶቹ ልንገራችሁ። ፓብሎ በጣም ሀብታም ከመሆኑ የተነሳ በዓለም ዙሪያ ወደ 400 የሚደርሱ የተዋቡና ቅንጡ የተባሉ ቪላዎች እንዲሁም አፓርትመንቶች አሉት። 14 720 ቦይንግ እና ሌሎች 6 ሄሊኮፕተሮች፣ ፈጣን ጀልባዎች ገዝቷል። ሁሉም ለአደንዛዥ እጽ ዝውውሩ የሚሰማሩ ናቸው። በማንኛውም ጊዜ፣ በማንኛውም ቦታ፣ በማንኛውም መንገድ ትዕዛዝ ለመፈጸም በተጠንቀቅ የቆሙ ወፍ ከሰማይ የሚወርዱ ታጣቂዎችን
በበቂ ክፍያ ቀጥሯል። እነዛም ታጣቂዎች ትዕዛዝ እንደተቀበሉ ወዲያውኑም ይተገብሩታል። በጣም በርካታና አጀብ የሚያስብሉ ግዙፍ ቤቶች የነበሩት ቢሆንም ይሄኛው ግን በጣም የተለየ ነው። በኮሎምቢያ ክፍለ ሀገር የሚገኘው ኔፓሊስ ተብሎ የሚጠራው 20 ኪሎ ሜትር ስፋት ያለው 20 ኪሎ ሜትር ስፋት፣ በውስጡም የግል ኤርፖርት፣ 2 የሄሊኮፕተር ማረፊያዎች፣ ብዙ የቆዩ ክላሲካል የተባሉና ቅንጡ የተባሉ መኪኖች፣ ከ10 በላይ ቤቶች፣ ከ1700 በላይ ሰራተኞች፣ 27 የሰው ሰራሽ ሐይቆች፣ የመኪና እሽቅድድም መወዳደሪያ መንገዶች፣ የቡል ወይም የበሬ ፍልሚያ አደባባይ እንዲሁም 3 የሚደርሱ የተለያዩ ፓርኮች ወይም ዙ የእንስሳቶችን ማራቢያ ወይም የራሱ የግል ዙ የነበረው ግለሰብ ነበር። በውስጡም የተለያዩ የዱር አራዊቶች የነበሩ ሲሆን እንደ ዝሆን፣ ቀጭኔዎች፣ ነብሮችና የተለያዩ እንስሳቶች ነበሩት። እንደውም 4 የሚደርሱ ጉማሬዎችን አስመጥቶ ነበረ። እንዲሁም በዙ ውስጥ ተራብተው 16 ደርሰው ነበረ። መቼም የአይሮፕላን ማረፊያ ያለው ሰው አይሮፕላን አይኖረውም ማለት በጣም ይከብዳል። የተለያዩ አይሮፕላኖች፣ ሄሊኮፕተሮች፣ የግል ጀቶች ከዛ በላይም የጦር ሰራዊት የሆኑ አይሮፕላኖች ነበሩት። ታዲያ በአየር ላይ ብቻ እንዳይመስላችሁ ጥይት የማይበሳው ቦምብ የማይፈነቅለው ቅንጡ የሆኑ መኪኖች እንዲሁም ውስጥ ለውስጥ ሊጓዙ የሚችሉ ሰርጓጅ መርከቦች ነበሩ። ይህ ብቻ አይደለም። ንግዱን ለማቀላጠፍ በአሜሪካና በኮሎምቢያ መካከል የምትገኝ አንድ ደሴትን ለብቻው ገዝቷል። ነዳጅ ማደያ አይደለም፣ ለብቻው ደሴትን። ከፓብሎ ጋር መጋጨት የማይታሰብ ነገር ነበር። በህገወጥ ስራውም ስትይዙት ለእናንተ 2 ምርጫ ነበር የሚያቀርብላችሁ። ፓብሎ ሚላችሁ ፕላታ ኦር ኦፕሎሞ ነበር። የእንግሊዘኛ ትርጉሙም ሲልቨር ኦር ሌድ ነበር። ወደ አማርኛው ደግሞ ስንተረጉመው ብር ወይስ ጥይት የትኛው ነበር? ወይ ገንዘብ ትወስዳላችሁ ወይ ደግሞ ትገደላላችሁ። ከዛ ውጪ ምንም አይነት አማራጭ አልነበራችሁ። ፓብሎ በህይወት እያለ ከ5000 በላይ የሚደርሱ ሰዎች ሞት ተጠያቂ ነበረ፣ በቀጥታ በመግደል ወይም በማስገደል። ብዙ የማይታዘዙለትን ሰዎችን እንዲሁም ባለስልጣናትን፣ ዳኞችን፣ ፖሊሶችን ይገድል ነበር። ከፓብሎ ጋር መጋጨት የማይታሰብ ነበር። ኤስኮባር አንድ የሚፈልገውን ሰው ለመግደል ሙሉ ህንፃ ሊያፈርስ ይችላል። ቦምብ ያጠምድና ሙሉን ድምጥማጡን ያጠፋዋል። ይህ ሰው እንቅፋት ይሆናል ብሎ ካመነ የዛኑ ቀን ሳይውል ሳያድር ያጠፋዋል። ፓብሎ የኮሎምቢያ ፕሬዝዳንት የመሆን ፍላጎትም ነበረው። በአንድ ወቅት የኮሎምቢያ ፕሬዝዳንት ለመሆን የኮሎምቢያ ኮንግረስ ውስጥ ተሳትፎ ነበረ። ነገር ግን ከ2 ዓመት በኋላ የፍትህ ሚኒስትር የሆነው ላራ ቦኒላ ከኮንግረሱ ፓብሎን ያስወርደዋል። ፓብሎን በንዴት ወዲያው እርምጃ ይወስድበታል። እሱም ሞት ነበር የፈረደበት እና አስወገደው። በቃ ፓብሎ ኤስኮባር እንደዚህ አይነት ሰው ነበረ። መግደል ካለበት ከመግደል ወደ ኋላ አይልም። ለፕሬዝዳንትነት እጩ የነበረውን ሴዛርንም ለመግደል ሲል ከ107 በላይ ተሳፋሪዎችን ይዘ የነበረችውን የአቬንሳ 203 ፕሌን በእሱ 2 አጥፍቶ ጠፊዎች ቦምብ በማስጠመድ በአካባቢው የነበሩትን በአጠቃላይ ከ110 በላይ የሚደርሱ ሰዎችን ሊገድል ችሏል። ይባስ ፓብሎን ያስቆጣው ነገር ግን ለመግደል ፈልጎ አቅዶ የነበረው ሴዛርን እሱ እንዳሰበው ፕሌኑ ላይ ባለመሳፈሩ ነበር። በፕሌኑ ለመጓዝ ትኬት የቆረጠና አቅዶ ኤርፖርት ድረስ ደርሶ የነበረ በመሆንም ግን በመጨረሻ አንገብጋቢ ጉዳይ አጋጥሞት ሐሳቡን በመቀየር ጉዞውን ሰርዞ ተመልሶ ነበር። ብቻ ምን አለፋችሁ በርካታ ንጹሃኖችን፣ ፖሊሶችን፣ ዳኞችን እንዲሁም የተለያዩ ባለስልጣናቶችን ገድሏል፣ አስገድሏል። ምንም እንኳን ፓብሎ አረመኔ ቢሆንም አንዳንድ የኮሎምቢያ ሰዎች አሁንም ድረስ ይወዱታል። በጣም የሚረዳቸው ስለነበረ የአካባቢው ነዋሪዎች ሮቢን ሁድ እያሉ ይጠሩት ነበር። በየጊዜው በየመንገዱ በአጋጣሚ እየተገኘ ብሮችን ይበትን ነበር። የተለያዩ ድሃዎችንም ይረዳ ነበር። እሱ ብቻ ሳይሆን ወደ 70 የሚደርሱ የህዝብ የእግር ኳስ መጫወቻ ስቴዲየሞችን ገንብቶ አስረክቧቸዋል። በዚህ ምክንያት እስካሁን ድረስ በተለያዩ የኮሎምቢያ ስፍራዎች ምስሉና ስሙ በተለያዩ ግድግዳዎች ላይ ተለጥፎና ተስሎ ይታያል። ፓብሎ ኤስኮባር የተለያዩ መንገዶችን በመጠቀም አደንዛዥ እጾችን ያዘዋውር ነበር። መጀመሪያ በተሽከርካሪ ጎማዎች ውስጥ በመደበቅ አደንዛዥ እጾችን ያስገባ ነበር። ነገር ግን ትንሽ ቆይተው የድንበር ጠባቂዎች አደንዛዥ እጽን ማሽተት የሚችሉ ውሾች መጠቀም ጀመሩ። ሽታውንም ለማደናበር በአሳ ሆድ ውስጥ እያደረጉ ማሳለፍ ጀመሩ። ነገር ግን በጣም የሚገርሙ 2 መንገዶችን ይጠቀም ነበር። አንደኛው በሚቀፍ ሁኔታ በእርጉዝ ሴቶች ሆድ ውስጥ እያደረገ የታሸጉ የአደንዛዥ እጾችን በማስለሻ ዘይት እየቀቡ በአንዴ እስከ 50 እሽጎችን እንዲውጡ ያደርግ ነበር። እነሱም በገንዘብ ተጠቃሚ ነን ብለው ስለሚያስቡ ያደርጉት ነበር። ይህንንም መንገድ የሚጠቀሙት በፍተሻ ጊዜ እርጉዝ ሴቶች በኤክስሬ አይፈተሹም ነበር፣ ምክንያቱም ለልጆቻቸው ጤንነት ሲባል ማለት ነው።
ስለዚህ ያለምንም ችግር ያልፉ ነበር። የፓብሎ ኤስኮባር የገንዘብ መጠን ስንት እንደሆነ በእርግጠኝነት ማወቅ አይቻልም። ወንድሙ ሮቤርቶ ኤስኮባር በጻፈው መጽሐፉ ገንዘቡ ምን ያክል መጠን እንደሆነና እስካሁንም ድረስ ያለው ገንዘብ ተገኝቶ እንዳላለቀ ጽፏል። በየጊዜውም ከብዙ ፓብሎ ከደበቀባቸው ቦታዎች ሰዎች የተለያዩ ገንዘቦችን እያገኙ ነው። ማወቅ ያለባችሁ ነገር ገንዘብ ወይም የብር ኖቶች ብቻ ሳይሆኑ ወርቆች፣ ዳይመንዶች፣ የተለያዩ ጌጣጌጦችንም ያካትታል። በ1989 በኮሎምቢያ በ3 በርሜሎች ሙሉ የተቀበረ የፓብሎ 4 ሚሊዮን ፓውንድ ተገኝቷል። ቆፍሮ ካከማቻቸው ረብጣ ገንዘቦቹ መሃል በአመት ከ1 እስከ 2.1 ሚሊዮን የአሜሪካን ዶላር የሚደርሰው በአይጦች፣ በጎርፍ እንዲሁም በእሳት አደጋ እንደሚባክን ተናግሯል። በቀጣዩ ዓመት ደግሞ 25 ሚሊዮን ፓውንድ ከ150 ኪሎ ግራም የሚመዝን ወርቅ ጋር ተቀብሮ ተገኝቷል። በ2009 ደግሞ ፓብሎ ለስራ ይጠቀምባቸው ከነበረባቸው ቤቶች ውስጥ በአንደኛው 5 ሚሊዮን ዶላር የሚደርስ ገንዘብ ተገኝቷል። ሌላኛውና አስገራሚው ነገር ደግሞ በ2015 የ65 ዓመት የሚደርስ አዛውንት ገበሬ ማሳ ውስጥ ከ450 ሚሊዮን ዶላር የሚበልጥ ገንዘብን ተቀብሮ ተገኝቷል። ገበሬውም አንዳንድ ልማቶችን ለማካሄድ በሚቆፍርበት ወቅት ነበረ ገንዘቡ ተቀብሮ እንዳገኘው የተናገረው። በቅርቡ ደግሞ በ2020 የፓብሎ ኤስኮባር አጎት ልጅ የሆነው በፓብሎ ኤስኮባር የድሮ ቤት እየኖረ ሳለ በጥርጣሬ የቤቱን ግድግዳ አፍርሶ ሲመለከት 18 ሚሊዮን ዶላር የሚደርስና ከተለያዩ ወርቆችና ማዕድኖች ጋር ተደብቆ አግኝቷል። ታዲያ ውድ ቤተሰቦቼ ይሄ እድል እናንተ ቢኖራችሁ ሄዳችሁ ትፈልጋላችሁ ወይስ ጎመን በጤና ይሻለኛል ብላችሁ አርፋችሁ ትኖራላችሁ? ሐሳብ አስተያየቶቻችሁን በኮሜንት አሳውቁ። ብሩ የት እንዳለና በግልጽ እንዲታወቅ ያልቻለው ብሩ ያለበት ቦታ ፓብሎ ኤስኮባር ብቻ ነው የሚያውቀው። እሱም በጣም ብዙ ነው፣ በርካታ ነው። ብሩ በተለያየ ቦታ ነው የተቀበረው። እንዴት እሱ ራሱ ሊያውቀው እንደሚችል ልንገራችሁ። ተለይተው የተመረጡ ሰዎች ብቻ የተለያዩ ቦታዎች በመዛወር በማጥናት ብሮቹን ቆፍረው ይደብቃሉ። እንዲሁም በተለያዩ ቤቶች ላይ ይነድፋሉ። እነሱም በካርታ አስምረውና አዘጋጅተው አጥንተው ለፓብሎ ኤስኮባር እንዳቀረቡ ወዲያው ይገደላሉ። ስለዚህ ገንዘቦቹ ያሉበት ካርታና ገንዘቡ የት እንዳለ የሚያውቀው ፓብሎ ኤስኮባር ብቻ ነው። እሱም ደግሞ በህይወት አሁን የለም። አይ እድሉን ካገኘውማ እሞክራለሁ እንጂ የምትሉ ከሆነ ግን እናንተ ብቻ የምትፈልጉ እንዳይመስላችሁ። ከተለያዩ ሀገራቶች የፓብሎ ኤስኮባርን ገንዘብ ፍለጋ መጥተው አሁንም ድረስ የሚፈልጉ ተመራማሪዎች፣ አጥኚዎች፣ ቅጥር ነፍሰ ገዳዮችም እንዳሉ ማወቅ አለባቸው። ፓብሎ ኤስኮባር እስከዛሬ ድረስ ከታዩት ሰመገናና ወንጀለኞች የላቀው እንደሆነ ይነገርለታል። በህገወጥ የእጽ ዝውውር ተሰማርቶ በአጭር ጊዜ በዶላር ተራሮች ላይ የተረማመደና በዶላሮች የተራጨ ሰው ነው። በእዙ ስር ያሉ ዘመናዊ መሳሪያዎችን የታጠቁ በእርሱ ቃል ብቻ የሚታዘዙ ወታደሮችን ቀጥሯል። እናም እጅግ ብዙ ስራው የሆነው ፓብሎ ኤስኮባር ያዝነው ሲሉ እያመለጠ አገኘነው ሲሉ እያፈተለከ በተለያዩ ቦታዎች እየተደበቀ አማሯቸዋል። እሱን ሰልለን አገኘነው ብለው በተለያዩ ጥቆማዎችና በተለያዩ ማስረጃዎችም ተነስተው እሱን ለመያዝ እሱ ያለበት ቦታ ሲሄዱም በተቃራኒው እነሱ የሚያጋጥማቸው ግን ወጥመድ ነበረ። ከቦ ያጠቃቸዋል፣ ያጠፋቸዋል። በተደጋጋሚም በእንደዚህ አይነት መልኩ ሲአይኤዎችንም ኤፍቢአይዎችንም የኮሎምቢያም ይሁን የተለያዩ ሀገር ልዩ ኃይሎችን አጥፍቷል፣ ደምስሷል። ከመንግስትም ከህዝብም በላይ ሆኖ ለበርካታ ዓመታቶችን እንደ መንግስት ሆኖ አስተራሯል። ኤስኮባር ልጆቹና ቤተሰቦቹን ከልክ በላይ የሚወድ ማንኛውንም አይነት መስዋዕትነት ለመክፈል የተዘጋጀ አባት ነው። ግን የጠላቶቹን ቤተሰቦች ህፃናት ጭምር ሲያስረሽና ሲያቃጥል አንዳችም ርህራሄ የለውም። ለድሆች በግልም በማህበረሰብም ደረጃ እርዳታው እጅግ ብዙ ነው። ግን በሱ ተጠያቂነት ላይ አንድም ጥያቄ የሚያነሳ አንድም ሰው ካለ ከማስገደል ወደ ኋላ አይልም። እጅግ የታመነ ወዳጅ ነው። ግን ቅንጣት ያህል የሚራራ ልብ የሌለው ጠላትም ጭምር ነው። ሲአይኤ ያለፋታ ተከታተለው። አሜሪካን ልዩ ኮማንዶ አሰማርታ ላከችበት። የኮሎምቢያ መንግስት ጦር አዘመተችበት። ግን ሊያሸንፉት አልቻሉም። እንዲያውም አጥማጆቹን እያጠመደ ተባባሪዎቻቸውን እየቀነጠሰ ይጥላቸው ጀመረ። የትኛውንም በመንገዱ የመጣ ሰው ከመግደልና ከማጥፋት ወደ ኋላ የማይለው ፓብሎ ኤስኮባር ከጊዜው ቀድሞ መገመትና መወሰን የሚችል እጅግ ብልህ፣ ቀልጣፋና አስተዋይ ሰው ነበር ይባልለታል። ገንዘቡን የሚያስቀምጠው በተለያዩ በመሬት ውስጥ በተሰሩ ዋሾችና በተለያዩ ቦታዎች ነው። አንዳንዴ በጥብቅ ፍለጋና በተለያዩ ጥቆማዎች ገንዘቡ ያለበት ቦታ ሲገኝ ገንዘቡ ሲታይ ለፋብሪካ የቀረበ ወረቀት እንጂ የአሜሪካን ዶላር አይመስልም።
ገንዘቡን የሚቀብርባቸው ጉድጓዶች ከመሬት ወይም ፍጹም ከጣሪያው ጋር ተመሳስለው ይሰራሉ። በሪሞት ኮንትሮል የተሰሩት ክዳኖች ቁጥራቸው ሲነኩ ወዲያውኑ ይከፈታሉ። ያን ጊዜ ጉድጓዱ በዶላር ታጭቆ ይገኛል። በአጭሩ ፓብሎ ኤስኮባር ጦጣ የማይዘለው እንደ አሸዋ ክምር የበዛ ቤተሰቦቹም እንኳን ተራጅተው ቢያቃጥሉት ነዶ የማያልቅ ባለሀብት እንደሆነ አውርተን ብንዘለው ብንቋጨው ይቀላል። የፖሊስ ልዩ ኃይል አዛዥና የአደንዛዥ ዕፅ ተከላካይ ቡድን መሪ የነበሩት ኮሎኔል ጃሚ ሚናሬዝ ኤስኮባርም ብዙ ጉዳት አደረሱበት። ከነዛ ውስጥም ከአሜሪካ CIA ጋር በመተባበር የተለያዩ አደንዛዥ ዕፆችን ከሚሰበስብበት ቦታ የተለያዩ ኤሌክትሪካል መሳሪያዎችን በመጠቀም ቦታው የት እንደሆነና የት እንደተደበቀ ማወቅ ቻሉ። ከአሜሪካው የስለላ ድርጅት ጋር በበርሚል እየጠቀለለ በሚላከው የኮክ ቅጠል ውስጥ ጠቋሚ መሳሪያ በመግጠም በድብቅ የሚያመርተውን ፋብሪካ ጥቅጥቅ ካለው ጫካ ውስጥ ተቆጣጠሩ። በፋብሪካውም ውስጥ የተገኘው የተለያዩ የሱን ዕቃዎች እንደሌለ አድርገው አውድመውበታል። ኤስኮባርም እነሱን ለመበቀል ወሰነ። በቀሉም ኮሎኔሉን ለመግደል ወሰነ። ኮሎኔሉ በየትም ቦታ ሲሄዱ አይናገሩም። ከሁለት አጃቢዎቻቸውም ውጪ ማንም አይከተላቸውም። በአንድ የረፍት ቀን ሚስታቸውንና ልጆቻቸውን ይዘው ከመዝናኛ ቦታ ውለው ሲመለሱ የሞተር ብስክሌት ይዘው የሚከንፉ ሰዎች ተከተሏቸው። መብራት ሲያቆማቸው ጠበቁና ጥይቱን እንደ ዝናብ አርከፈከፉባቸው። እናም ሚስታቸውና እሳቸው ወዲያውኑ አረፉ። ልጃቸው እንደምንም ተረፈች። ኤስኮባር ከኢኳዶራል አደንዛዥ ዕፆችን ይዞ ወደ ኮሎምቢያ ሲገባ በሁለት ጠባቂዎች ተያዘ። የያዙትን ፖሊሶች ጉቦ ልስጣችሁ ቢላቸው እምቢ ያሉና አሰሩት። ግን ብዙም ሳይቆዩ ሁለቱም ፖሊሶች ተገደሉና ክሱ ተሰርዞ ነፃ ተብሎ ተለቀቀ። በሌላ ጊዜ በግድያ ወንጀል በሌለበት ጥፋተኛ ሆኖ ወሰኑበትና ወይዘሮ ማርያም ቬሊስ የእስራት ፍርዱን ሳይወስኑበት በጥይት አስገድሏቸዋል። እነዚህን የመሳሰሉ የተለያዩ ባለስልጣናቶችን በስሩ እንዲሆኑ አስገደዳቸው። የሰዎች ሕይወት እንደ ቅጠል መርገፉ ህዝብንም ሆነ መንግስትንም በጣም አስቆጣ። ችግሩ ግን ኤስኮባር ለህዝብም ሆነ ለመንግስት የሚመለስ አይነት ሰው አልነበረም። እናም በ1990 የነበሩት የኮሎምቢያ ፕሬዝዳንት ይሄ ነገር ከአቅሜ በላይ ነው፣ እባካችሁን እርዱኝ ሲል የዓለም መንግስታትን ጠየቀ። ከዓለም መንግስት ጋር ሽርክና የመሰረቱት እኚህ ፕሬዝዳንትም ኤስኮባርንና ግብረ አበሮቹን እግር በእግር ማደን ጀመሩ። በዘመቻውም በኤስኮባር ዙሪያ የሚገኙ ዋና ሰዎቹ ተገደሉ። ነገር ያላማረው ፓብሎ ኤስኮባር በ1991 ወደ ፕሬዝዳንቱ ቀጥታ ደወለ። ክቡር ፕሬዝዳንት፣ በገዛ ፍቃዴ እጄን መስጠት እፈልጋለሁ አለ። ነገር ግን ቅድመ ሁኔታዎች አሉኝ አለ። ቅድመ ሁኔታዎቹም እንደሚከተሉት ነበሩ። ለድፍን 5 ዓመታት ሊታሰርን ፈቀደ። እንዲሁም የሚታሰረው ግን በራሱ እስር ቤትና የሚጠብቁትንም ጠባቂዎች ራሱ እንደሚመርጥ ቅድመ ሁኔታዎችን አዘጋጀ። ፕሬዝዳንቱም በነገሩ ተስማሙ። ፕሬዝዳንቱ አያሻፈረኝ ቢሉ በጦርነቱ ቢገፉ በቀላሉ እንደማይሳካላቸው ያውቁታል። እናም ፓብሎ ኤስኮባርን እስር ቤት አስገባውት የሚለው ፖለቲካዊ ጥቃም እንዳይቀርባቸው በድርድሩ ተስማሙ። ኤስኮባርም አደኑ ቀርቶለት ላካቴራ በሚል በሰየመው በራሱ በቅንጡ እስር ቤት በራሱ ሰዎች እየተጠበቀ በሚፈልገው መንገድ ቢዝነሱን ማስቀጠል ጀመረ። መጀመሪያ ላይ ነገሮች ሰላም ቢመስሉም ኤስኮባር ግን መንግስት የሰጠውን የእስር ቤት ነፃነት አላግባብ መጠቀሙን አበዛው። እሱም እስር ቤት ብሏልና እስር ቤት ካልነው ላካቴራል እስር ቤት ሆኖ የፈለገውን ሰው ማስገደል የፈለገውን ወንጀል መፈጸሙን ቀጠለ። ከህዝቡም ለፕሬዝዳንቱ ከፍተኛ ቁጣ ሲደርስባቸው ነገሩ ወዴት እየሄደ ነው በማለት ወደ መደበኛ እስር ቤት ሊያዘዋውሩት ስብሰባን መከሩ። ትዕዛዝም እንደሰጡ ፓብሎ ኤስኮባር ከራሱ እስር ቤት አመለጠ። ከዛ በኋላ የነበረው ከመንግስት ጋር በግልጽ ጦርነት ገባ። ታህሳስ 1 ቀን 1993 ፓብሎ ኤስኮባር ከራሱ እስር ቤት ካመለጠ ከአንድ ወር በኋላ በሜዴን አንድ ቤት ውስጥ 44ኛ ዓመት የልደት በዓሉን እያከበረ ነበረ። የልደት አከባበሩም እንደድሮ ድግስ አልነበረም። ወደ ቤተሰቦቹ ስልክ እየደወለ ልጆቹን ያናገራል። የስልክ ጥሪው በአሜሪካ የደህንነት አባላቶች ተጠለፈ። ፓብሎ ኤስኮባር የት እንደሚገኝም መንግስት ደረሰበት። የኮሎምቢያ ፖሊስ አሉኝ የሚላቸውን የፖሊስ አባላቶችን በሙሉ ጠርቶ ቤቱን በሰራዊት አስከበበው። የአሜሪካ የደህንነት አባላት ኤስኮባር ይገኝበት ተብሎ በታመነበት ህንፃ ሁለተኛ ፎቅ በመስኮት በኩል ኤስኮባርን ብቻውን ተመለከቱት። ይህ በፍጹም ያልተጠበቀ ነበር። የምድራችን ኃያሉ ማፊያ መንግስትን መውጋት የሚችል ጦር መሳሪያ ማሰማራት የሚችል ያለ አንድ ጠባቂ በቤቱ ብቻውን ተገኘ። ምድር ላይ ጥቂት ጠባቂዎች ቢኖሩም ቁጥራቸው አነስተኛ በመሆናቸው
መቋቋም የሚችሉ አልነበሩም። ቤቱ መወረሩ ዘግይቶ የገባው ፓብሎ ኤስኮባር በመስኮት ዘሎ ለማምለጥ በጣሪያው በኩሎች መሯሯጥን ጀመረ። በጣሪያው በኩል ለማምለጥ ሲሞክር በፖሊስ ጥይት ተመትቶ ወደቀ። ለሁለት አስርት ዓመታትም ኮሎምቢያን፣ ደቡብ አሜሪካንና ዓለምን ያንቀጠቀጠው ፓብሎ ኤስኮባር በ44ኛው በዕለት ቀኑ ከጣሪያው ላይ ወደቀ። ዳግምም አልተነሳም። ግን ይህንን ያለው የአሜሪካ CIA ሲሆን አንዳንድ ሰዎች እንደሚሉት ተገሎ ሳይሆን ራሱን አጥፍቶ ነው ይላሉ። ምክንያቱም በአንድ ወቅት አንድ ጋዜጠኛ ቃለመጠይቅ ባደረገለት ሰዓት ማምለጥ በማትችልበት ሁኔታ በፖሊሶች ብትከበብ ምን ታደርጋለህ ብሎ ጠይቆት ነበር። በፍጹም አልከበብም፣ የምከበብም ከሆነና ማምለጥ የማልችልበት ሁኔታ ውስጥ ከገባሁም ራሴን አጠፋለሁ ብሎ ተናግሮ ነበረ። እናም ራሱን አጥፍቷል ለሚሉትም ማስረጃ ከጆሮው ስር በኩል በጥይት ተመትቶ እንደነበር የሞተውና ያም ራሱን አጥፍቶ እንደሆነና በሲአይኤዎች ተገሎ እንዳልሆነ ማስረጃ ነው ይላሉ። ሲአይኤዎችና አሜሪካውያኖች በዓለም ላይ ሰዎችን የጨፈጨፈና በጣም ክፉ የተባለ ሰው ነው ሲሉ ይገልጹታል። ቀበል ያደርጉና ወዳጆቹ ኮሎምቢያውያኖችም ስለማን ነው የምትወሩት? ስለ ፓብሎ ኤልቻፖ ከሆነ ብዙ የማታውቁት ነገር አለ፣ ኑ እኛ እንንገራችሁ ይላሉ። ይሄኛው መልአክ ያስባለው ስራው ነው። ጊዜው እንደ አውሮፓውያን አቆጣጠር በ1980ዎቹ ጊዜ ነበር። ቦታው ሰሜን ምዕራብ ኮሎምቢያ ሜድኢን ከተማ። በከተማዋ ዳርቻ በጨረቃ ቤቶች ተቀጣጥለው በተሰወሩ በጉስቁልና በሚኖሩ ዜጎች ውስጥ አንድ ቀን አንድ ኤሌክትሪሻን መብራት ሲቀጥል እሳት ተነሳ። ተፋፍጎ በተሰሩ የጨረቃ ቤቶች የተገነባች መንግስት የማያውቃት መንደር በእሳቱ ሙሉ በሙሉ ወደመች። ደርሶ እሳቱን ያጠፋላቸው ከቃጠሎም በኋላ ዞር ብሎ ያያቸው መንግስት አልነበረም። ለነገሩ ራሱን ትዝብት ውስጥ ከተተ እንጂ እነሱስ ኤልፓትሮል ደረሰላቸው። ኤልፓትሮል በስፓኒሽኛ አለቃ ማለት ሲሆን የከተማ ነዋሪዎች የዓለም አቀፉ ማፊያ ለፓብሎ ኤስኮባር የሰጡት ቅጽል ስም ነው። ኤልፓትሮን የገዛ መንግስታቸው ለረሳቸው የመንደሩ ነዋሪዎች ፍጹም ያልጠበቁትን ተአምር ፈጸመላቸው። ብዙ ሚሊዮን ዶላሮችን አፍስሶ የምትመለከቷቸውን ከ500 በላይ ቤቶች ገንብቶ መብራት፣ ውሃና መንገድ አስገብቶ ለምስኪኖቹ ተፈናቃዮች በነፃ ሰጣቸው። በዚህ ድርጊቱ በአካባቢው ሰዎች ልብ ውስጥም ሰተት ብሎ ገባ። በተለይም የልጅነት ጊዜውን ባሳለፈበት በሜድኢን ከተማ ደግነቱ በብዙ ተመስክሯል። ገንዘብ ለሚያጥራቸው ገንዘብ በመለገስ የሚበላ ላጡ ምግብ ያድላቸው ነበር። ክሊኒኮች፣ ትምህርት ቤቶች፣ የጋራ መዝናኛ ቦታዎችና ቤተክርስቲያን ሳይቀር እያነጸ ለማህበረሰቡ አበርክቷል። መንግስት መድረስ ባልቻለባቸው አካባቢዎች መንገድ እየገነባ ከተማን ከከተማ እያገናኛቸው የውሃ ጉድጓድ እየቆፈረ ያጠጣቸው ነበር። ከፍተኛ ወጪ የሚጠይቁ የሕክምና አገልግሎትን የሚያስፈልጋቸውም ሙሉ ወጪያቸውን ሸፍኖ ያሳክማቸው ነበር። ህዝባዊና ሃይማኖታዊ በዓላቶችም ሲመጡ የከተማው ድሆች ከሀብታሞች እኩል ደስተኞች ሆነው በዓልን እንዲያሳልፉ የሚያደርጋቸው አባታቸው እሱ ነው። በዕለቱ ከተማዋ በኤልፓትሮል ስጦታ ትንበሸበሻለች። ታዲያ ኤልፓትሮን ሲረዳ ሕፃን ከአዋቂ አይለይም። ለቤተሰቦቻቸው ገንዘብና ምግብ ሲያመጣ ሕፃናቶቹንም አይረሳም። ለእነሱም የሀብታም ልጆች የሚጫወቱበትን አሻንጉሊቶችና የተለያዩ ኳሶችን ገዝቶ በዓሉን ሙሉ ያደርገዋል። ጎዳና ተዳዳሪዎችን ይወዳል። በአካባቢው እየሰበሰበ የእግር ኳስ ቡድን አቋቁሞ እስከ መጨረሻው ድረስ እያገዘ ብዙዎቹን ወደ ፕሮፌሽናል የእግር ኳስ ተጫዋቾች አድርሷል። በዚህ ምክንያት በአካባቢው የነበሩ ሰዎች በፍቅርና በልዩ እይታ ያዩት ነበር። እስካሁኗ ሰዓት ድረስም አካባቢው በስሙ ይጠራል። ፓብሎ ኤስኮባር ተብሎ ሲሰኝ በሰፈሩ ዛሬም ድረስ ለኤስኮባር ያላቸውን ታማኝነትና ፍቅር ያላጓደሉ 60 ሺህ በላይ ሰዎች ይኖሩበታል። በአንድ ወቅት የከተማው ከንቲባ በከተማዬ የኤስኮባርን ስም በድጋሚ መስማት አልፈልግም አሉ። እናም ፓብሎ ኤስኮባር ተብሎ የሚጠራውን ሰፈር ስሙን በአስቸኳይ እንዲቀየር ወሰኑ። የአካባቢው ነዋሪዎች የከንቲባው ድፍረት እጅግ ደነቃቸው። ቆመን ነው ሞተን አሉ። ጭራሽ ይግረም ሞት ሲሉ በልባቸው የነበረውን የፓብሎ ኤስኮባር ስም በትልቁ በጽሑፍና በስዕል አሰርተው በሰፈራቸው መግቢያ ላይ ሰቀሉት። ከጎንም የፓብሎ ኤስኮባር ታሪክን የሚዘግብ አነስተኛ ሙዚየም ከፍተው መረቁ። ከንቲባው በህዝቡ ድርጊት ተማረረ። ግን ህዝቡ አድሟልና ምንም ማድረግ አልቻለም። ሽንፈቱንም ተከናንቦ መቀመጥ አልቻለም። የህፃናት የብሽቅ የሚመስለውንም ውሳኔ አሳለፉ። ካርታው ከከተማው ላይ ተቆርጦ እንዲወጣ ትልቅ ትዕዛዝን አስተላለፉ። በዚህ ምክንያት መንደሯ በመንግስት ሊገነባ የሚገባላትን ሆስፒታል፣ ትምህርት ቤትና መሰል መሰረታዊ ልማቶች የሏትም። ነዋሪዎቿም የዋዛ አይደሉም። የወዳጃችንን ስም በጥቅማ ጥቅም አንለውጥም ብለው እስካሁን ፍንክች ሳይሉ ይኖራሉ። የፓብሎ ኤስኮባር ታሪክና ተግባር መቼ እንዲህ በቀላሉ ተነግሮ ያልቅና፣ ግን ለዛሬ ለእናንተ ውድ ተመልካቾቼ የኤስኮባርን ታሪክ በጥቂቱ እንደዚህ ያቀረብኩላችሁ።
ሐሳብ አስተያየቶቻችሁን ላኩልኝ። በቀጣይ የማንን ታሪክ ልስራላችሁ? ቪዲዮውን ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እያስታወስኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።